በምክክር ኮሚሽኑ ምንም አይነት የብሔራዊ ቋንቋ የሚባል ነገር እንዳይወሰን የሚል መመሪያ ሰጥቷል። አንድ በሉ በቃ አብይ አህመድ ወስኖታል። ተመካከረህ ምን ብለህ ምንም መወሰን አትችልም። አንድ ያደረገው ብሔራዊ ቋንቋ የሚባል ነገር አይኖርም የሚል ነው። አማርኛ የሀገሪቱ ብሔራዊ ቋንቋ ይሁን የሚለውን ጥያቄ እንደምታስታውሱት አማርኛ በአፍሪካ ህብረት የሥራ ቋንቋ መሆን አለበት ምክንያቱም ምናምን ብሎ አብይ አህመድ ለሚዲያዋ ሲል ያኔ ተነስቶ የነበረውን ትልቅ አዲስ አበባ ላይ እነሱ የትምህርት ቤቶችን ምናምን ወረራ የሚያደርጉበት ሰዓት ስለነበረ እሷን ለማብረድ ጢባጢቤ የተጫወተ እንደሆነ በህዝብ እናውቃለን። አገር ውስጥ አማርኛ ብሔራዊ ቋንቋ መሆን የለበትም የሚል አቋም ይዞ ሲያበቃ አማርኛን ከሲቪል ሰርቪሱ አማርኛ ተናጋሪውን እያጸዳን ነው፣ እኛ በየክልሉ የራሳችንን እያስፋፋን ነው ወዘተረፈ እያሉ ሲገልጹ የነበሩ አካላት አማርኛ ብሔራዊ ቋንቋ እንዳይሆን እየሰሩ የአፍሪካ ህብረት የሥራ ቋንቋ እንዲሆን ይታገላሉ ብለህ ድንቁርና ካልሆነ በቀር እንደዛ እንዳታስበው። ለማንኛውም አንዱ የመጀመሪያ አስቀድሞ ምክክር ኮሚሽኑ ሳይሰበሰብ የተወሰነው ነገር የብሔራዊ ቋንቋ ጉዳይ ነው፣ ተዘግቷል። አንድ በሉልኝ። ሁለት ባለፈው በሚኒስትሮች ምክር ቤት ቀደም ሲል የተወሰነ አጽድቀውት የነበረ አዲስ ነገር አይደለም 5 የሥራ ቋንቋዎች ይኖራሉ በሚል ቅርብ ጊዜ ቡቺ ስታራግበው ነበረ ሚዲያ ላይ። ያለ ነገር አይደለም፣ የሰጧት እንቅማ ነው። አሁን መረጃው ምን አመጣልን? እነዚህ በሚኒስትሮች ምክር ኦልሬዲ እኮ ወስነው ስራ ላይ ይግባ ብለው ሽመልስ አብዲሳ እንዳለው ሌሎቹ ማባያ ናቸው። የፈለጉት አማርኛውን አጥፍተው አማርኛን በኦሮምኛ መተካት ነው። በላቲን የኢትዮጵያን ቋንቋ ማጥፋት ነው የተያዘው። ካላቸው መራር ጥላቻና ክፋት የተነሳ ኦሮምኛውን በአማርኛ አይጻፍም ብለው ለትውልዱ ከላቲን ፊደል ተውሰው የመጡ ናቸው። ኦሮምኛ ውስጥ በአናባቢነት አማርኛ ፊደሉ አያነባቸውም ብለው ያመጧቸው ፊደሎች 4 ምናምን ቢሆኑ ነው። እነዚያም 4 ፊደሎች ሊቃውንቱ የኦሮምኛውን ድምፀት ለምሳሌ ዳባ ዳ ምትለዋ ዳ ሚል ፊደል የለም፣ ዳ ሚል ፊደል ነው። ዳባ አይደለም ዳባ ነው የሚባለው። ዳ የምትለው ፊደል ላይ ምልክት ሲጨመርባት ዳ እንድትል ዱ እንደሆነ ሁላ ዳ እንድትሆን የሚያደርግ ተብሎ ተጨመረኩ። በዚህ መንገድ ድምፀት እየፈጠሩ አጥንተው ሊቃውንቱ ያዘጋጁትን እምቢ ይሄማ በዚህ ከተጠቀምንማ የግዕዝ ፊደል ተጠቀሙ፣ አማርኛውን ተጠቀሙ ይሆናል፣ አማርኛ ፊደል እናስፋፋል፣ አማርኛ ከሚስፋፋ ላቲን ይስፋፋ ብለው እኮ አስበዋል። እኛን የጎዱ መስሏቸው ልጆቻቸው ትምህርት ቤት ሂደው 16 ሉክ ደብተር ይዘው ሳምንት አይማሩበትም። ስሙን ከናያቱ በ3 ገጽ ነው የሚጽፈው። ላቲን በጣም ድግግሞች ስለሚበዛው ስምህን ከናያት ጻፍ ቢባል 3 መስመር 4 መስመር አይበቃውም። በጣም ትንሽዬ ሐሳብ በ16 ሉክ ምን እኮ ከወረቀት ብክነት የዘለለ ምንድን ነው የሚጠቅማቸው? የላቲን ፊደል ተነገረ ጥላቻ ስላለ ብቻ ይሄ ቡድን በዚህ ሀገር ገዢነት አጋጣሚውን ስላገኘ አሁን በምክክር ኮሚሽን በኩል አማርኛ ብሔራዊ ቋንቋ እንዳይሆን ዘጋ። 5 የሥራ ቋንቋ አስቀድሞ ሚኒስትሮች ምክር ቤት ደንብ አውጥቼበታለሁ ብሎ ስራ ላይ ውሏል ካለ በኋላ በድምፅ የተገኘው መረጃችን ማስረጃው እንደሚያረጋግጠው ሆን ብለን ነው። ለነሱ አዝን እንዳይመስላችሁ ሶማሌኛው አፋርኛው ሚግባ ብለናል። ዓላማው ትግሬኛውና አማርኛውን ማውጣት ነው ይላል እኮ ቃል በቃል ሽመልስ አብዲሳ ይላል። ጎበዝ፣ ከዚህ በላይ ምን አይነት ማስረጃ ይዘን እንቅረብ? ምን የሽመልስ አብዲሳ ድምፁን ከቢቂላ ሁሬሳ ጋር ምሁራን ሰብስቦ በዝግ ስብሰባ ያወራው እኮ ነው። ዓላማው ትግሬኛውን አማርኛውን መንቀል ነው ይላል። ቲፒኤልኤፍ የሚባል ቡድንን ምን ምንለው ትግሬኛው እየተነቀለ ነው፣ አማርኛው እየተነቀለ ነው፣ የትግራይ የሚባል እሴት የአማራ የሚባል እሴት ከኢትዮጵያ ላይ እንጠርገዋለን እያሉ ነው። በወልቃይትና በራያ ላይ ተቸክለህ ስታፈጥ ጠቅላላ ማንነትን እያጣህ ነው። አጠቃላይ ህልውናህን ከዚህ አውዳሚ ኃይል ታደግና በአንተ መካከል ያሉ ቅራኔዎችን ፍታቸው። ላለፈው በደል በይቅርታ በፍትህ በካሳ ዝጋው ያንን ፋይል። ምርጫ ስለሌለ የወደፊቱን ዕጣ ፈንታ በ1960ዎቹ ጫካ ተቀምጣችሁ በሰራችሁት ህግ ከዚህ በኋላ አገር ሊቆም አይችልም፣ አያስኬድም። ተደጋጋሚ ጥያቄ፣ አንድ አይነት ጥያቄ የተለየ መልስ አያመጣም። ይሄ ትውልድ ባለፈው ላይ ተቸክሎ መጻኢውን እድሉን ጨለማ እንዳያደርገው እንነጋገር አይደል የተባለው። አእምሮ ያለው ሰው ይሄን ነው የሚቀበለው። በእውነቱ እነዚህ ሰዎች እንዴት አገሪቷን ወደ ጥፋት ሲወሰዷት እንደሆነ
ይህንን መገንዘብ ይህንን መረዳት ያስፈልጋል።